ባለፈው በሰራውት ቪዲዮ ላይ ገንዘብ ከሌለ ቤተሰብ ውስጥ ሚሪንዳ በጥርስ የምትከፍተው አንተ ነህ ብዬ ብዙ ሰው ተስማምቶበታል። አሁን ደግሞ ገንዘብ ከሌለ የሰፈር ሰዎች እንዴት እንደሚመለከቱ ነግርሃለሁ። ገንዘብ ከሌለ የሰፈር ሰዎች እቃ በጠፋ ቁጥር ጭንቅላታቸው ላይ የምትመጣው አንተ ነህ። የድር ቤት ድንኳን መምጣት ካለበት ወንበር መምጣት ካለበት መጀመሪያ የሚያስቡት አንተን ነው። የቀብር ቦታ ራሱ ለማዘጋጀት ሰፈር ውስጥ ሰው ሲሞት ሄደህ የምታስጨርሰው አንተ ነህ። የድግስ ካርድ የምታድለው አንተ ነህ። ካርድ ደግሞ የድግስ ካርድ የሰርግ የአርባ ምናምን ካርድ የማይሰጥ ደግሞ አንተ ነህ። ምክንያቱም አንተ አለህ ሰፈር ውስጥ ሁሌ እንደዛ ነው የምትታሰበው። እና ሰፈር ውስጥ ሁሌ ስላለህ እንደ ሰፈሩ አንድ የሆነ እቃ ነው የምትቆጠረው። እንደ ስልክ እንጨት ወይ እንደሆነ እንትን ጥግ ላይ እንደተቀመጠ ድንጋይ በፈለጉ ሰዓት ያነሱሃል፣ ይጠቀሙባል፣ መልሰው ያስቀምጠዋል ማለት ነው። ስራ ፈልገህ ትገባለህ ወይስ እንደዚሁ እንደ እቃ ተቆጥረ ትቀጥላለህ? ዋናው ጥያቄ እዚህ ጋር ነው። ብቻ ነው ምን አገባኝ። ይመቻችሁ ለማለት ነው አመጣጤ። ይመቻችሁ።